ይህ ከህዝብ ለህዝብ የሚተላለፈው ድምጻችን ይሰማ ሬዲዮ ነው። ሬዲዮ ድምጻችን ይሰማ በሳምንት 7 ቀናት ከምሽቱ 4 ሰዓት ከ30 እስከ 5 ሰዓት በ19 ሜትር ባንድ በ15150 በ15155 በ15160 በ15170 በ15175 እና በ15180 ኪሎ ሄርዝ አጭር ሞገድ እየተዘጋጀ የሚቀርብላችሁ የኢትዮጵያውያን ድምጽ ነው። ክቡራትና ክቡራን አድማጮቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሁን የሬዲዮ ድምጻችን ይሰማ የሰኞ ሐምሌ 22 መደበኛ የስርጭት ሰዓት ላይ እንገኛለን። ቀጣው ፕሮግራማችን የሚሆነው የዕለቱ አብይ ፕሮግራም ነው። ፕሮግራሙ የኮሚቴዎቻችን ህገወጥ ስርና የፍርድ ቤት ሂደት በጠንካራ ማስረጃዎች በማስደገፍ ተጨባጭ ተጽዕኖ ለመፍጠር የሚያስችል ነው የሚሆነው። የተከበራችሁ አድማጮቻችን የእሁድ ሐምሌ 21 ፕሮግራማችን በማሰራጫ ጣቢያው ውስጥ በተፈጠረ የቴክኒክ ችግር ሳይተላለፍ እንደቀረ ታውቋል። በመሆኑም በዛሬ ፕሮግራማችን ላይ መጠነኛ ሽግሽግ ለማድረግ ተገደናል። በዚህም መሰረት ዕለታዊ መልእክት የተሰኘው ፕሮግራማችን ዛሬ የማይቀርብ ሲሆን የዕለቱ አብይ ፕሮግራም ትናንት የቀረበውን ክፍል 1 ዝግጅት ጨምሮ ለዛሬ ሊቀርብ ከተሰናዳው ክፍል 2 ጋር በአንድነት ይቀርባል። የዕለቱ አብይ ፕሮግራም በኮሚቴዎቻችን ላይ የተከፈተውን የሐሰት ክስ አስመልክቶ ለማቅረብ የታሰበው የአንድ ሳምንት ፕሮግራም አካል ሲሆን የፍርድ ቤት ሂደቱን በሙሉ ስልጣኑ እያዘዘ የሚገኘው አቃቤ ሕግ መሪዎቻችንን ለመወንጀል የደረሰው የክስ ተውኔት ባዶነት ላይ ያጠነጥናል። አሁን በቀጥታ ወደ ፕሮግራሙ እናልፋለን። መልካም ቆይታ ይሁንላችሁ። ከሬዲዮ ድምጻችን ይሰማ። የዕለቱ አብይ ፕሮግራም። ይህ ፕሮግራም ሰፊ ማብራሪያ የሚፈልጉ ርዕሰ ጉዳዮችንና የሰላማዊ ትግላችን መሰረታዊ መርህና ሂደት የሚዳሰስበት ፕሮግራም ነው። የዕለቱ አብይ ፕሮግራም የሐሰት ክስ አይገዛንም። ባለፈው ፕሮግራማችን መንግስት በህዝበ ሙስሊሙ ሰላማዊ ተቃውሞ ላይ የኃይል እርምጃ ለመውሰድ የተጠቀመውን አጓጉል ሰበቦችና የሐሰት ምክንያቶች ለማየት መሞከራችን ይታወሳል። ካሁን በኋላ ባሉት የሳምንት ፕሮግራሞቻችን ደግሞ በመሪዎቻችን ላይ የተከፈተው የወንጀል ክስ ምን ያህል ሐሰት እንደሆነ አብረን የምናይ ይሆናል። በጠንካራ ማስረጃዎች በማስደገፍም ትርጉም ያለው ጫና ማሳደር እንችላለን። ጆሮአችሁን እንድታወሱንም በአክብሮት እንጠይቃለን። በሐምሌ 6 ምሽት በአወሊያ መስጊድ ላይ የተፈጸመውን አሳፋሪ መንግስታዊ ወንጀል ተከትሎ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ መንግስት የመፍትሄ አፈላላጊ ኮሚቴ አባላቶችንና በርካታ አሊሞችና ዳኢዎችን ማደን ጀመረ። በዚያ ህገወጥነት በሰፈነበት ከባቢ ውስጥ ሊያስሩ ያሰቧቸውን ሙስሊሞች በያሉበት በመያዝ ከፍተኛ ድብደባ ያደርሱባቸው ነበር። መታሰሩን በኃይል ባልተከላከለ ግለሰብ ላይ ድብደባ መፈጸም በህግ ወንጀል ቢሆንም ብርቅ ኮሚቴዎቻችንና ዳኢዎቻችን ግን አሰቃቂ ድብደባ እንዲደርስባቸው ተደረገ። ተይዘው ለህግ ከመቅረብም ይልቅ የደህንነት የግል ቂምና ቁጭት መወጫ ሆኑ። ለበርካታ ቀናትም ከቤተሰቦቻቸው ተገለው በማዕከላዊ የሰቆቃ ማዕከል እንዲከርሙ ተደርገዋል። ልክ የዛሬ ዓመት በረመዳን መጨረሻ ደግሞ የማዕከላዊ ስቃያቸው ጣራ የነካበት ወቅት ነበር። በረመዳን የመጨረሻ 10 ቀናት መሪዎቻችን በጨለማ ክፍል ታስረው ሽብርተኞች ነን፣ ዓላማችን እስላማዊ መንግስት ማቋቋም ነው ብለው እንዲያምኑ ለማድረግ ከፍተኛ ድብደባ ደርሶባቸዋል። ሰብአዊነት በሚንቅ ሁኔታ ቶርቸር ተፈጽሞባቸዋል። የደረሰባቸውን ስቃይ ማሳየት የዚህ ፕሮግራም ዓላማ ባለመሆኑ ካሁን በፊትም በተደጋጋሚ ለህዝብ ሙስሊሙ የቀረበ በመሆኑ የስቃይ ትረካቸውን እዚህ ላይ አቁመን
ወደ ክስ ሂደታቸው ማለፉ የተሻለ ይሆናል። መንግስት በኮሚቴዎቻችንና ዳኢዎቻችን እንዲሁም በጋዜጠኞችና አርቲስቶቻችን ላይ ያቀረበው ክስ የሚያጠነጥነው በጥቂት ሐሳቦች ላይ ሆኖ እናገኘዋለን። ከነዚህ ሐሳቦች አንዱና ዋነኛው ደግሞ መንግስት እያጠቃን ነው ብለው በመስበክ ህዝቡን ለሽብር አነሳስተዋል፣ ለሃይማኖታችን እንሞታለን የሚል አነጋገር በመጠቀምም ለሽብር ድርጊት ቀስቅሰዋል የሚለው ነው። መንግስት ይህንን ክስ ለህዝቡ ለማሳመን ደግሞ የተጣመሙና አላግባብ የተተረጎሙ ንግግሮችን አስገራሚ በሆኑ ውሸቶች አጅቦ በክሱ ዶሴ ውስጥ ጠቅጥቋቸዋል። ክሱ ቃል በቃል እንዲህ ይነበባል። የሙስሊሙ ማህበረሰብ የእምነት ነጻነቱ ያልተከበረ፣ ሃይማኖታዊ ነጻነቱ የተነፈገ እንደሆነ መንግስት እንደ ቀድሞ ስርዓቶች እስልምናን በተቀነባበረ መንገድ እያጠቃና እየጨቆነ እንደሆነ ሃይማኖቱን በግድ እንዲቀይር እያደረገውና ሆን ተብሎ በከፍተኛ ትምህርት እንዳይማር እየተደረገ እንደሆነ በማስመሰል ህዝበ ሙስሊሙን ጂሃድ በመውጣት ሃይማኖትህን ነጻ ልታወጣ ይገባል፣ ገዢው መንግስት አያስተዳድረንም፣ ከአክራሪ አስተምሮት ውጪ የሚያስተምሩ ኢማሞችን መግደል ጂሃድ ነው፣ ሌላው አስተምሮት ከኢትዮጵያ ተጠራርጎ እስካልወጣ ድረስ ትግላችን ይቀጥላል፣ እስከ ህይወት መስዋዕትነት ለመክፈል መዘጋጀት አለብን በማለት ህዝቡን ለሽብር ዓላማቸው የቀሰቀሱና ያነሳሱ ሲሆን ይላል። እስቲ አንቀጹን ወስደን አንድ በአንድ ሐሳቦቹን እያነሳን እንመርምራቸው። በመጀመሪያ ደረጃ መንግስት ሃይማኖታችን ላይ ጥቃት እያደረሰብን ነው ብለው ተናግረዋል የተባለው በእርግጥም መሪዎቻችን የተናገሩት ሙስሊሙ ህብረተሰብም የሚያምንበትና አንዳችም ሐሰት የሌለው ንግግር ነው። ይህንን መናገርም በሀገራችን ህገ መንግስት የሚያስከስስ ተግባር ሳይሆን መንግስት ፍርድ ቤት ቀርቦ አልያም ተከሶ መልስ ሊሰጥበት የሚገባው ተግባር ነው። ኢትዮጵያ ንጉሳዊ ስርዓት ሳትሆን ዲሞክራሲያዊ ሪፐብሊክ ናት እስከተባለ ድረስ መንግስት እንደ መዋቅርም ሆነ የመንግስት ባለስልጣናት እንደግል ሊወነጀሉ፣ ሊከሰሱ፣ ሊቀጡና ተቃውሞ ሊነሳባቸው ይችላሉ። በሁለተኛ ደረጃ ደግሞ መንግስት በሙስሊሙ ህብረተሰብ ላይ እያደረሰ ያለው ጥቃት ሊካድ የማይቻልበት ደረጃ ላይ እያየነው ነው። ገና በሐምሌ 2003 በጊዮን ሆቴል ፌደራል ጉዳዮች በሰጠው መግለጫ ላይ የተገኙት ሊባኖሳዊው ዶክተር ሰሚር ጠቅላይ ሚኒስተር መለስና መንግስታቸው አህባሽን ወደ ኢትዮጵያ ለማስገባት በመወሰኑ ምስጋናቸውን ሲያቀርቡ ሚኒስተሩ ዶክተር ሽፈራው በደስታ ሲያጨበጭቡ አልነበረምን? When I was invited by Dr. Shafarao, I took some time to check the situation in Ethiopia before meeting with you. I believe the Ethiopian government, Prime Minister Meles Zenawi, Dr. Shafarao, the Minister of Federal Affairs, and other ministers understand the issues very well, and they are taking the proper and wise steps. I thank all of them for their hospitality. በሐረማያው ስልጠና ላይ ዶክተር ሽፈራው እያንዳንዷ የጁሙዓ ስብከትና መድረሳ በመጅሊሱ ፍቃድ ካልሆነ እንደማይሰጥ አልተናገሩምን? በእኛ በኩል ከፈቃድ ውጪ የሚደረግ ትምህርት ዳዋ ስብከት፣ ከፈቃድ ውጪ የሚሰሩ መድረሳዎች፣ ከፈቃድ ውጪ የሚሰሩ መስጊዶች፣ ከፈቃድ ውጪ የሚሰሩ ኹጥባዎች በሙሉ መቆም አለባቸው ነው። ኢማሞቻችን ከየመስጊዱና ከየቤቶቻቸው በግድ እየተወሰዱ የተከታተሏቸው የግዳጅ ስልጠናዎች ጥቃት አልነበሩምን? የአንድ ሀገር መንግስት በግልጽ ህዝቡን ሰብስቦ አህባሽን ካልተቀበላችሁ አሸባሪዎች ናችሁ ሲል ማስፈራራቱ ጥቃት ቢባል ይበዛበታልን? በፓርላማችን ውስጥ በግልጽ እኛ የምናውቀው ነባር እስልምና አህባሽ ነው በሚል ሙስሊሙን እርስ በርስ ለማባላት ጥረት አልተደረገምን? ነባሩ እስልምና ተከታዮች እንደሚገልጹት የአህባሽ የሚባለው ከውጭ የመጣ ሃይማኖት አይደለም። አሳቸው ኢትዮጵያዊው የሐረር የእስልምና ምሁር አዋቂ በሀገራቸው መኖር ስላልቻሉ ወደ ሊባኖስ ሄደው
በኢትዮጵያ ያለውን የሱፊ እምነት አስተምሮት ያራመዱበት እና የነሱ ተከታዮች ናቸው ነው የሚሉት። የአዲስ አበባ ፍትህ ቢሮ ኃላፊ አቶ ጸጋዬ ቅንጅትና ኢህአዲግ ሊስማሙ እንደማይችሉ ሁሉ ሱኒና ወህቢያም ሊስማሙ አይችሉም ሲሉ በሙስሊሞች መካከል ጥላቻ ሊዘሩ አልሞከሩም። ምን ቅንጅትና ኢህአዲግ አንድ ላይ ተራቀቁ ይላል ለዋህቢያና ሱኒ አንድ ላይ ነው። መጅሊሱን እንደ ሽፋን በመጠቀም በገፍ ሲዘጉ የነበሩት መስጂዶቻችንና መድረሳዎቻችን በየገጠሩ በታጣቂዎች እንዲበተኑ የተደረጉ የቂርአት መንደሮቻችን ከየካቲት 26 በኋላ በየጁሙአው ተቃውሞ ላይ ሲደበደቡ፣ ሲታሰሩ፣ ሲገረፉ፣ ሲዘረፉና ሲገደሉ የነበሩት ወንድምና እህቶቻችንስ መንግስት እየሰነዘረ ላለው ጥቃት ቋሚ ምስክር አይደሉምን? አላሁ አክበር ሞባይል በቃ ደስ ያለው ሞባይል የሚቀሙ ጊዜ ዘረፋ እየተሰጠ ይችላል። ዘረፋ ባልቻለ በቃ ጥሩ ሞባይል ያዙ ካለ አንተስ ሞባይል ቀርጸነው አይደል እኪሱ ለዚህ ያስገባ ተባለ። ሰው ግን ህይወቱን ማዳን ሲለው ይፈልገው ስለ ሞባይል ያስብ ከመኪና ወደ መኪና ይጫኑ የሞቱ የሚችሉት መኪና ለወተን ፒካፕ ቴክኒሽያ አንድ አውቶቡስ ላይ በሱ ላይ የተቻለው በሰደፍ ያሉት በሰደፍ ይቻላል በዱላ ይጨፈጨፉ ወራድን አራተኛ ፖሊስ ጣቢያ አስፋልቱ ላይ ነው ያወረዱ። ከዛ ጀምሮ ውስጥ ድረስ 50 ሜትር የሚሆን በሁለት ረድፍ ሰርተው አዲስ አበባ ፖሊሶች አሉ፣ ፌደራሎች አሉ፣ እንደገና ደግሞ ደህንነቶች አሉ፣ ሲቪል የለበሱ ሁለት ረድፍ ሰርተው በመሃል ነው የሚያስኬዱ። ከዛ በኋላ የቻሉትን ያክል ይቀጠቅጣል ማለት ነው። በዛ መሃል ነው የምታልፈው። ዱላ ከቀኝ ከግራ ያርፍባል እያረፈበት ከቻልክ መጨረሻ ድረስ ትሄዳለህ። ካልቻልክ ደግሞ በመሃል ትወድቃለህ። ወድቀዋል ብለው የሚተው ነገር የለም። እየቀጠቀጡ ራሳቸው አንስተው እዛ መጨረሻ አካባቢ ከወደቁ ሰዎች ጋር ይቀላቅላሉ። እነዛ ሰዎች ከመሃላችን እየመነጨቁ ጢማቸውን እየያዙ እየወሰዱ አስፋልት ላይ ያስተኛቸው ብሎ ላይ ደብድባሉ። ሴቶች ኒቃብ የለበሱ ነበሩ። እነሱም ራሳቸው አልቀሩም። ሴቶች እየታወቁ ይመጣሉ። እጅግ በጣም ትዕግስት የሚያሳጣ ነበር። ይህ ሁሉ ጥቃት የተሰነዘረው እንዲሁ በአጋጣሚ አልነበረም። መንግስት በወጉ አቅዶና አሰላስሎ የወሰደው እርምጃ ነው። ኢህአዲግ ለአባላቱ ሲያሰለጥነውና ሲያስሸመድደው የቆየውና ባለፉት ፕሮግራሞቻችን በተለያዩ ቋንቋዎች ዳሰሳ ያደረግንበት ባለ 42 ገጽ ሰነድ የመንግስታዊ ጥቃቱን እቅድ ፍንትው አድርጎ ያሳያል። የጎሳ ግጭትና የሃይማኖት አክራሪነትን ለመፍታት የተዘጋጀ የሚለው ይኸው ሰነድ የሃይማኖት አክራሪነት በሚል ጥቅል ገለጻ ርዕሱን የገደበ ቢሆንም ይዘቱ ግን እስልምናና አክራሪነት ናቸው ብሎ በፈረጃቸው ጤናማ እስላማዊ እንቅስቃሴዎች ላይ ያተኮረና እነሱን ለማኮላሸትም የተያዘውን እቅድ የሚተነትን ነው። በሙስሊሙ ህብረተሰብ እየተደረጉ ያሉ ጤናማ የእድገት እንቅስቃሴዎችን፣ የእርዳታ ድርጅት መስፋፋቶችንና የትምህርት ቤት መስረታዎችን ሁሉ በአክራሪነት ይፈርጇቸዋል። ይህን ሁሉ ሴራ በሙስሊሙ ህብረተሰብ ላይ አቅዶና አሰላስሎ እየፈጸመ በሃይማኖት ጣልቃ እየገባና አማኞችን እየገደለ ያለው መንግስት ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ለምን ጥቃት ሰነዘርክብን ብላችሁ ትናገራላችሁ ሲል መሪዎቻችን ይወነጅላል። በስሜት ሳይሆን በአስተውሎት የሚንቀሳቀሱት መሪዎቻችን ግን ከጥያቄው መነሻ ጀምሮ ለስላሳ አቀራረብ ይዘው ለመምጣት ነበር ጥረት ያደረጉት። አህባሽን ያመጣው መንግስት እንደሆነ በግልጽ እየታወቀ እንኳን ጥያቄዎቻችንን ሲያቀርቡ በቀጥታ መንግስትን አልወነጀሉም። መጅሊሱ የማንፈልገውን ሃይማኖት እየጫነብን ነውና መንግስት አንድ ይበልልን በማለት ነበር በልስላሴና መፍትሄ ፈላጊ በሆነ ምግባር ወደ መንግስት ሄዱት። ችግሩ ከመንግስት አጠቃላይ ፖሊሲ መሆኑ እየታወቀ እንኳን መሪዎቻችን ግን የመንግስትን ስሜት ላለማሻከርና የትብብር መንፈስን ላለመንፈግ አንዳንድ ባለስልጣናት አግባብ ያልሆነ ተግባር እየፈጸሙ ነው ሲሉ ነበር
አቤቱታ ያቀረቡት። ይህንን ለመረዳት አሻፈረኝ ያለው መንግስት በደሉን እየጨመረ ሲመጣ ነው ኮሚቴዎቻችን ከጀርባ ያለውን ሴራ ይበልጥ የተረዱትና እንደ ህዝብ ወኪልነታቸው ማስገንዘብ ያለባቸውን ነጥቦች ህገ መንግስታዊ በሆነ መልኩ ብቻ ግልጽ ወደ ማውጣቱ የተገፉት። ይህም ሁሉ ሆኖ ክሱ ላይ የተጠቀሱት ውሸቶች ደግሞ እጅግ አስገራሚ ሆነው እናገኛቸዋለን። ጂሃድ በመውጣት ሃይማኖትህን ነፃ ልታወጣ ይገባል፣ ገዢው መንግስት አያስተዳድረንም፣ ከአክራሪ አስተምሮት ውጭ የሚያስተምሩ ኢማሞችን መግደል ጂሃድ ነው ሲሉ መሪዎቻችን ተናግረዋል ብሎ መናገር እንደምን ሊታመን ይችላል? እኛ የሰላም አምባሳደሮቻችን እንዲህ አይነት ንግግር በፍጹም ወጥቷቸው አያውቅም። ይህንን ደግሞ በተለያዩ ጊዜያት የተቀረጹ ንግግሮቻቸውን አይቶና ሰምቶ ማረጋገጥ ይቻላል። ሌላው አስተምሮት ከኢትዮጵያ ተጠራርጎ እስካልወጣ ድረስ ትግላችን ይቀጥላል ብለው ቀስቅሰዋል የሚለውም ክስ ሐሰት ሆኖ ነው የምናገኘው። መሪዎቻችን አህባሽ የኖርንባቸውን መስጊዶቻችንና መጅሊሳችንን ለመቀማት የሚያደርገው ጥረት ይቆምልን ከማለት በስተቀር የተናገሩት ነገር የለም። አሁንም እየነገርን ያለነው እኛ የምንመርጠው መሪዎቻችን ነው። መሪዎቻችን ደግሞ የሃይማኖት መሪዎች ናቸውና ሙስሊሙ ማህበረሰብ እስከዛሬ ድረስ ምናልባት እምነቱን በማያውቁት ስለ እምነቱ ምንነት ባልተገነዘቡት ሰዎች የአላህ ሶላት አስተካክለው በማይሰግዱ ሰዎች ሲመራ ኑሯል። ይህን ያክል ጊዜ ሲጫወቱበት የኖሩ ሰዎች ነገ እንዲጫወቱበት ግን እድል አይሰጥም። ከዚህ በኋላ እስከ መጨረሻው ድረስ ራሳችንን ሊመሩን ኡማውን ሊያስተዳድሩ ሙስሊሙን ከሌሎች ማህበረሰብ ጋር ሰላም ድልድይ ሆነው ከመንግስት ጋር በአገሪቱ ላይ በልማቱ ላይ ጠንካራ ተሳታፊ እንዲሆን የዜግነት ድርሻውን እንዲወጣ የሚያደርጉ እንጂ ዳኢ የሚያግዱ መድረሳ የሚዘጉ መስጊዶችንና የሙስሊሙ ማህበረሰብ እያሸማቀቁ በልማቱ ላይ እንቅፋት የሚመጡ መሪዎችን መቼም አይመርጣቸውም ኢንሻአላህ። ስለዚህ አሁንም ይሄ ተግባር የሚፈጽመው ሙስሊሙ ነው። ሁሉም ቦታ ላይ የሚደረገው እንቅስቃሴ የሰላማዊ ትግል ነው፣ የመብት ጥያቄ ነው። የፖለቲካ አጀንዳ ይዘን አልመጣንም፣ ስለ ፖለቲካም አልጠየቅንም። አሁንም እንነግራቸዋለን፣ ደግመን ደጋግመን እናበስራቸዋለን። አጀንዳችን ጥያቄያችን ህገ መንግስቱ የሰጠን ሰላማዊ የመብት ጥያቄያችን ይከበር ነው። እሱን ለማስከበር እስከ መጨረሻው ድረስ ጉዟችንን እንቀጥላለን። ህገ መንግስቱ ይከበርልን ነው እያልን ያለነው። ጀርባችን፣ ፊታችን፣ ኋላችን ሁሉ ነገራችን ይታወቃል። ህገ መንግስታዊ ጥያቄ ስናነሳ ነው አሸባሪዎች የምንባለው። ትልቁ ነጥብ እነርሱ የሚሉት አይነት ሰው አለመሆናችን ነው። አልহামዱሊላህ ረቢል ዓለሚን። አሸባሪ አይደለንም፣ ጽንፈኛ አይደለንም፣ የሰላም ጸር አይደለንም፣ የልማት ጸር አይደለንም፣ ተቻችሎ ለመኖር የማንመች አይደለንም፣ ሁሉንም አይደለንም። ተስፋ ያደረግንበት የኢኮኖሚ አጋር ሆኖ እኛንም ሀገራችንንም ያበለጽግልናል ብለን ያሰብነው ዘምዘም ባንካችንም ቀብረነዋል ሲሉን አልቅሰን ዝም ነው ያለ። ከኛ በላይ ሰላሙ ያለ እንዴ? የሚያምጽ ካለ ከኛ በላይ ሊያምጽ የሚገባው አለ እንዴ? ሰላም ሊነሳ የሚገባው ካለ ከኛ በላይ ሊነሳ የሚገባው ነበር እንዴ? እኛ ግን የሰላም ሰዎች ነን። ሁሌም ትግላችን ሰላማዊ መሆኑን በተለያየ አጋጣሚ ነው ያሳየነው። ለሰላሙ ስንል ሰላም ፈላጊ በመሆኑ ጥያቄ መብት ጥያቄ በመሆኑ አንድ ድንጋይ ሳይወረወር አንድ ችግር ሳይፈጠር የማንንም መብት ሳይጋፋ የማንንም አይነት አካል ድንበር ሳያልፍ ጥያቄው ሰላማዊ ጥያቄ መሆኑን ለማረጋገጥ የቀጠለው ጉዞ መሆኑን የምናሳይበት ነው። ሊካድ የማይቻለው እውነታ ይኸው ከፊታችን ቀርቦልናል። አንድ ሀገር እመራለሁ ከሚል መንግስት ይህን መሰል የውሸት ዘመቻ ተገቢ ነውን? ከላይ ያየነው አንቀጽ ያነሳ ሌላው ክስ ለሃይማኖታችን ሞታለን ብለው መሪዎቻችን መስበካቸውን የተመለከተ ነው። ይህንን መንግስት በምን መልኩ እንደ ወንጀል እንዳየው እንኳን ለመረዳት ይቸግራል። ለሃይማኖት ሲሉ የሞት መስዋዕትነት መክፈል ሁሉም የዓለማችን ሃይማኖት ለተከታዮቻቸው የሚያስተምሩት እንጂ እስልምናን ብቻ የሚመለከት አይደለም። በተጨማሪም ለሃይማኖት ሲሉ መሞት ቁርአናዊ ትእዛዝ ነው። ታዲያ ገዢዎቻችን ችግራቸው ከቁርአናችን ጋር ነውን? ቁርአንን እንዳናስተምር የሚከለክል አዲስ ህገ መንግስት አርቅቋልን?
ብርቅዬ መሪዎቻችን ህዝቡ ያሸከማቸውን አደራ ለመወጣት ባደረጉት ከፍተኛ ጥረት ሁሉ ደህንነቶች እየተከታተሉ በማስፈራራት በማሸማቀቅ በመረበሽና አንዳንዴም በመደብደብ ጭምር ተጽዕኖ ሲያደርጉባቸው ቆይተዋል። መንግስት በተደጋጋሚ ባወጣቸው መግለጫዎች አሸባሪዎች በሚል እየፈረጀ እርምጃ እንደሚወስድባቸው ዝቶባቸዋል። በሐምሌ 2004 ፖሊስ ጣቢያ ታፍነው ተወስደው ጥይት በግንባራቸውን ለቃለን ተብለዋል። ይህ ሁሉ ተጽዕኖ ሲደረግባቸው ለሃይማኖታችን እንሞታለን፣ መብታችንን ከመጠየቅ አንፈራም፣ ሞት አያስፈራንም ብለው መናገራቸው ምኑ ላይ ነው ስህተቱ? ይህ ንግግራቸው ወደ ኋላ እንልም ከማለት ውጪ ሌላ ትርጉም እንዴትስ ይኖረዋል? መንግስት እንሞታለንና እንገላለንን በሚሉት ሁለት ቃላቶች መካከል ያለውን ግዙፍ ልዩነት መረዳት ተስኖታልን? ሕገ መንግስቱ የሚለው ላይ ይተግበርልን፣ ስራ ላይ ዋልልን የሚል ጥያቄ በማንሳታችን ድራማ ሰርተው በቴሌቪዥን ቢያሳዩ የሆነ ነገር ለጣጥፈው ቢሰሩ አስመሳይ የሆኑ ብዙ ነገሮች ቢደረጉ እነዚህ ሁሉ እኛ አሁንም ደግማለው የምንገልበት ዓላማ የለንም፣ የምንሞትለት እስላም ግን አለ። ኮሚቴዎቻችን በግልጽ የተናገሩት ይህንን እንጂ ሌላ አይደለም። ከሰላማዊ የትግል ስልቶች አንዱ ተጻራሪ አካልን በአደባባይ በግልጽ መተቸት ነው። ይህ ስልት ፈርተው ላቀረቀሩት ሁሉ ድፍረትን ይሰጣል። የእውነት የፍትህ ደጋፊዎችን እንዲበረቱ ያደርጋል። የታጋዩን ተቀባይነት ይጨምራል። ፍትህ ሲዛባ፣ ጭቆና ሲበረታ ያለ ፍርሃት የመቃወም የመጋፈጥን ባህል ያጎለብታል። ጉዳዩን ያልተረዱትም ወገኖች እውነቱን እንዲረዱ ይጋብዛል። በተለይ ህዝብ በተሰበሰበበት ያዳምጡ በሚችሉበት ሁኔታ ሁሉ እኩይን በማውገዝ መቃወም ይገባል። ከዚህ ውጭ የመሪዎቻችንን ንጽህና ለመመስከር ብዙ ርቆት መጓዝ እንደማያስፈልግ ግልጽ ነው። ሆኖም ግን የዚህ የአንድ ወር የሬዲዮ ፕሮግራም ዓላማ መላው ኢትዮጵያዊ ስለ ሰላማዊ ትግላችን ሙሉ ግንዛቤ እንዲኖረው ማስቻል በመሆኑ በመረጃ ክፍተት ምክንያት የሚከፈቱ የሐሰት ፕሮፓጋንዳ ጥቃቶችን ለመመከት ጠንካራ ሥራ መስራት የሰላማዊ ትግል አንዱ አካል በመሆኑ እኛም ይህንኑ አጠናክረን እንቀጥላለን። እርሶም እነዚህን ፕሮግራሞች እምነትና ቦታ ሳይለዩ ላልሰሙ በማሰማት በትግሉ ላይ አሻራውን እንዲያሳርፉ ህዝባዊ ጥሪያችንን እናቀርባለን። ክቡራትና ክቡራን አድማጮቻችን ለዛሬ ካሰናዳናቸው ፕሮግራሞቻችን የመጨረሻውን የምናቀርብበት ሰዓት ላይ እንገኛለን። ፕሮግራሙ የትጉሃን መድረክ ይሰኛል። በዚህ አጋጣሚ ጸሐፍት፣ የክልልና የዲያስፖራ ተወካዮች በሬዲዮ ድምጻችን ይሰማ በኩል ለህዝብ እንዲደርስላችሁ የምትፈልጉት መልእክት በድምጻችን ይሰማ የፌስቡክ ገጽ በውስጥ ሜሴጅ ብታደርሱን እናስተናግዳለን። እስካሁን በስካይፕ ከደረሱን አስተያየቶች የተወሰኑትን አድምጠን ወደ ፕሮግራሙ እናልፋለን። መልካም ቆይታ ከሬዲዮ ድምጻችን ይሰማ ጋር። የትጉሃን መድረክ። ይህ ፕሮግራም ጸሐፍት፣ ብሎገሮች፣ የትግል አራማጆች እንዲሁም ከሀገር ውስጥና ከሀገር ውጭ የሚገኙ የማህበረሰብ ተወካዮች በቀጥታና በተዘዋዋሪ ከህዝባቸው ጋር የሚገናኙበት መድረክ ነው። የትጉሃን መድረክ። የተወደዳችሁ አድማጮቻችን የትጉሃን መድረክ በተሰኘው በዚህ መድረክ የሚስተናገዱ ፕሮግራሞች የጸሐፊው ነጻ ሐሳቦች እንጂ የድምጻችን ይሰማን አቋምና ሐሳብ የግድ ማንጸባረቅ አይጠበቅባቸውም። በጽሁፎቹ ላይ የቃላትና ጥቃቅን እርማቶች በስተቀር በሚመደበው ሰዓት ልክ በሙሉ ይዘት ይቀርባል። አሁን የምናነብላችሁ በድምጻችን ይሰማ የውስጥ ገጽ የተለያዩ ፌስቡክ ጸሐፊዎችና የትግል አራማጆች ካደረሱን አንዱን ይሆናል። መልእክቱን የላከልን ማልኮም ኪንግ ኤምኬ በሚል ስም የሚታወቀው የፌስቡክ አራማጅ ነው። ይድረስ ለፌደራል ፖሊስ አባላት፣ ለመንግስት ካድሬዎችና በኢህአዴግ አገዛዝ ቦታ ተሰጥቷችሁ ከላይ የሚደርሳችሁን ትዕዛዝ ለምን እንዴት ሳትሉ በመፈጸም ላይ ላላችሁ ኢትዮጵያውያን በሙሉ ሁላችሁም እንደምታውቁት ሙስሊም ኢትዮጵያውያኖች በኢህአዴግ መንግስት ሃይማኖትህን ቀይር ወይም ኑሮህን የስቃይና የመከራ ከዚያም ሳልት ትገደላላችሁ ተብለን ከታወጀብን በጣም ቆየን። ከዚያ ጊዜ ጀምሮ መንግስትን ህገ መንግስቱን አክብር፣ በሃይማኖት ጣልቃ አትግባ፣
ከ1437 ዓመት በፊት የኖርንበትን ሃይማኖት አትጨቁም በማለት በገዛ መስጊዶቻችን ውስጥ ብቻ በመሆን ድምጻችንን ስሙን እያን ስንጮህ 2 ዓመት ሊሆነን ጥቂት ጊዜዎች ቀርተውናል። የፌደራል ፖሊሶች ያው ሁሌም አርብ ትዕዛዝ ተቀብላችሁ እኛ በጥብጥ እንዳስነሳን እየተነገራችሁ በየመስጊዶቻችን አንዳንዴም ውስጥ ድረስ የእምነት ቦታዎቻችንን ደፍራችሁ እየገባችሁ የምትደበድቡን የምታስሩን አልፎ አልፎም የምትገሉን ሙስሊሞች ሰላማዊ መሆናችንን አንድ ምስክር መጥራት ፈቀድልን የምንጠራው እናንተም ፌደራል ፖሊሶች ነው። 4-5 ሆናችሁ ሙስሊሙ ላይ የዱላ ማዕት ታሳርፉበት ከመጮህና እናንተን ከመለመን ውጪ እስቲ መቼ ነው ሊታገላችሁ ወይም ሊጎዳችሁ ያሰበው? ታዲያ ለምን ዜጋችሁን ወንድማችሁን በተለይ ደግሞ ከእናት ተፈጥራችሁ እናቶቻችንና እህቶቻችንን በአሰቃቂ ሁኔታ ከባህላችን ውጪ ስትመቷቸው የእናንተ ሚስቶች፣ ልጆች፣ እናቶች፣ አክስቶች፣ ዘመዶች ሌላ ሰው ያለ ርህራሄ ቢመታቸው ምን ይሰማችኋል? እናንተ ካድሬዎች ሰላማዊ ሙስሊም መሃል ተሰግስጋችሁ በየተቃውሞ ላይ 20-30 ንጹሃን በመጠቆም እንዲታሰሩ እንዲገረፉ ስታደርጉ ንጹሃን ሙስሊም እህቶቻችንን ከባድ ወንጀል ከፈጸሙ ከሰረቁ በባህሪያቸው ብልሹ ከሆኑ ታራሚዎች ጋር እንዲታሰሩ ስታደርጉ ዛሬ የምታገኙትን ብር፣ ስልጣን ወይም ምስጋና ከህብረተሰብና እንዲሁም ከህሊናችሁ ጋር ሰላምን የሚያስነፍግ ስራ ስለሆነ ወደ ራሳችሁ ተመልሳችሁ ከዚህ መጥፎ ድርጊት እንድትታቀቡ ወንድማዊ ምክሬን እለግሳችኋለሁ። ሁሉም ነገር እውነት እንዳልሆነ ያወቃችሁ ከልክ ያለፈ በደል ሙስሊም ወንድሞቻችሁንና እህቶቻችሁ ላይ እንዲፈጸም መሳሪያ ሆናችሁ ስታገለግሉ ቆይታችሁ ወደ ቤት ተመልሳችሁ በረጋ መንፈስ ነገሩን ስታስቡት ምን ይሰማችኋል? የእናንተን አላውቅም። እኔ ግን በእናንተ ቦታ ብሆን ውስጤ ሰላም አግኝቶ ተረጋግቼ የምተኛ በአጠቃላይ የምኖር አይመስለኝም። ለማዕከላዊ መርማሪዎች መጀመሪያ እኮ የጫካ ትግል የተገባው ደርግ ያደረሳቸው በደል ሞልቶ ስለገነፈለ ያንን የጨቋይ ስርዓት ለመታገል ነበር። ታዲያ ትግሉን አብረው ጀምረው ድሉን ለማየት ላልታደሉት ታጋዮች የሞቱለት ዓላማ ተገልብጦ አብረዋቸው የተዋጉ ሰዎች ተመሳሳይ በደል ሌላው ላይ ማድረሳቸውን ቢያዩ ይሄ ሁለቴ ሞት አይሆንም? ታዲያ ታጥቦ ጭቃ ከሆነ መጀመሪያ ደርግን ከመዋጋት ይልቅ ከነሱ ጋር ተባብረው ንጹሃንን ማሰቃየት ያው አልነበርን? ለምን ከታሪክ አንማርም? በተለያየ ሀገሮች የምናያቸው አስከፊ እልቂቶች ሁሉም ሲጀመሩ የሰዎችን መብት በመጣስ አልፎ አልፎም በመግደል እንደ ቀልድ የሚጀመሩ ክስተቶች ናቸው። እባካችሁ ሁላችሁም ማንንም ሰው እናንተ ላይ እንዲያደርግባችሁ የማትፈልጉትን ነገር ሌላ ላይ አትፈጽሙ። ይሄንን ስል ከማዕከላችሁ ቅን አሳቢዎች እንዳሉ ሰምተናል። ታዲያ ይሄ ጥሪ የሚመለከተው ማንኛውንም ትዕዛዝ እየተቀበላችሁ ልክ እንዳልሆነ ያወቃችሁ ህዝብን በመጉዳት ላይ ላላችሁ የኢህአዴግ ደጋፊዎች በሙሉ ነው። በሰላም በፍቅር መኖር እየተቻለ ደም መፋሰስና አንዱን የአንዱን ህይወት ማጥፋት ለህዝብም ለሀገርም ለታሪክም ጉዳት እንጂ ምንም ጥቅም አይኖረውም። ለዛሬ ጽሁፌን አንድ የፌደራል ፖሊስ የነበረ ሰው ከ2 ወር በፊት በፈጸመው ድርጊት ልቋጭ። ያው ሁላችንም እንደምናውቀው አንዲት የፍቅር ጓደኛውን ከዳች ብሎ ራሱንና ሌላ ከነገሩ ጋር ምንም ተያያዥ የሌላቸውን 16 ሰዎች ህይወት አጥፍቷል። ታዲያ ተመልከቱ፣ ልጅቷ የኔ ነች ብሎ ስላሰበ ተቆጥቶ ያንን አስከፊ እርምጃ ሲወስድ እስቲ ለአንድ አፍታ ሙስሊሙን ህብረተሰብ በዚህ ፌደራል ፖሊስ ቦታ እናስቀምጠው። ሃይማኖቱን በነጻነት የማካሄድ በህገ መንግስቱ የተደነገገለት መብቱን ስንት ደም እያፈሰሰ የሰራቸውን መስጊዶቹን በገዛ ብሩ የገነባቸውን መድረሳዎቹን ተቋሞችን በአጠቃላይ ዜግነቱን በጠራራ ፀሐይ ሲነጠቅ እንኳን ተነስቶ ሰው ሊገል ይቅርና ተውን አትግደሉን መብታችን አትንኩን ለማለት እድሉን ተነፍጎ ሲታሰር ሲደበደብ ማየት የዘወትር ትዕይንት ከሆነ ዓመታት ተቆጥረዋል። ታዲያ በመጨረሻ ልል የምፈልገው ነገር እስከዛሬ ድረስ ሙስሊሙ ህብረተሰብ በአሚሮቹና በኮሚቴዎቹ ትዕዛዝ መሰረት ሰላሙን ጠብቆ እየተገደለም እየታሰረም እየተደበደበም 2 ዓመቱን ሊደፈን ነው። ታዲያ አሁን የሚሊዮቹን ቁጣ እስከ መጨረሻው ሰላምን አስይዞ ለማስቀጠል ዋስትናው ምንድነው? ልብ ያለው ልብ ይበል። በዚህ አጋጣሚ ለመላው ሙስሊም ላልሆኑ ኢትዮጵያውያኖች ላሳውቃቸው የምፈልገው ነገር ቢኖር እኛ ድምጻችን ይሰማያል አርባር ጮታችንን የምናሰማው ሙስሊሞች እውነትም አክራሪዎች የእስላም መንግስት መመስረት የምንፈልግ ከውጭ ገንዘብ እየተረዳን የሌሎችን ጥቅም የምናራምድ ሳንሆን ከዚህ በፊት እንደምንኖረው ከሁሉም ጋር ተዋደን ተከባብረን ለስንት ሺህ ዓመት አብረን እንደኖር ነው አሁንም እንደዛው እንኖር የምንል ሙስሊሞች ነን። እስቲ ይሄንን ጽሑፍ ለአንድ አፍታ ማንበብ አቁሙና የምታውቁትን ሙስሊሞች አስቧቸው። ጎረቤታችሁ፣ የሰፈር ባለሱቅ፣ የትምህርት ቤት ጓደኛ፣ የሥራ ባልደረባ፣ እድርተኛ፣ ዘመድ፣ ወንድም፣ እህት፣ አክስት፣ አጎት፣ አያት፣ ልጅ አሰባችሁን? ይሄውላችሁ እንግዲህ ኢህአዴግ አክራሪ አሸባሪ እያለ ቁም ስቅን የሚያሳየን እኛም ነው። የተወደዳችሁ አድማጮቻችን የትጉሃን መድረክ በተሰኘው በዚህ መድረክ የሚስተናገዱ ፕሮግራሞች የጸሐፊው ነጻ ሐሳብ እንጂ የድምጻችን ይሰማን አቋምና ሐሳብ የግድ ማንጸባረቅ አይጠበቅባቸውም። በጽሑፎቹ ላይ የቃላትና ጥቃቅን እርማቶች በስተቀር በሚመደበው ሰዓት ልክ በሙሉ ይዘቱ ይቀርባል።
ሁላችሁም እንድትሳተፉ ተጋብዛችኋል። ለዛሬ ያዝናቸው ፕሮግራሞች እስካሁኑን ይመስላሉ። ነገ በሌሎች ፕሮግራሞቻችን ተመልሰን እስከምንገናኝ ለዛሬ በዚሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።